እዚህ ረገድ ትንሽ ተስፋ የነበራቸው ሁሉ ተስፋቸው ተሟጧል። ይህ አገዛዝ በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሻገራለን እንጂ ኢትዮጵያ ወደ በጎ አቅጣጫ እንደማትሻገር አብዛኛው ማይዋሽ ካልሆነ በስተቀር ራሱን ማይዋሽ ካልሆነ በስተቀር ተማምነናል። እዚህ ላይ ችግር የለም፣ ተማምነናል። ስለዚህ ምንድነው በሽግግር ሂደቱ በውይይት በድርድር በፖለቲካ ኃይሎች የሚፈቱ አጀንዳዎች ሊኖሩ ይችላል። ሰየም የቱንም ያህል ርቀት ሄደ በውይይት በድርድር የምንተማመንባቸው ከዚህ ቀደም ምንለያይባቸው ሊሆኑ ይችላል። በሂደት ከሂደቱ ተምረን በነዛ ጉዳዮች ላይ አስታራቂ ሐሳብ አምጥተን በውይይት በድርድር የምንስማማባቸውና የምንፈታቸው አጀንዳዎች ሊኖሩ ይችላል። አንድ ሌላው ከኛ አቅም በላይ ከኛ መስማማት በላይ የሆኑ ደግሞ አገሩ ባለቤት አለ። የኢትዮጵያ ሕዝብ ያገሩ ባለቤት። ስለዚህ ለሕዝብ ሪፈረንደም የሚቀርቡ አጀንዳዎች ሊኖሩ ይችላል። ከኛ የሚጠበቀው ምንድነው? ያን ለሕዝብ ሪፈረንደም ለሕዝብ ውሳኔ የቀረበ ጉዳይ ሕዝቡ ሲወስን መቀበል ነው ከኛ የሚጠበቀው። የጉዳዩ ያገሩ ባለቤት ዋናው ባለቤት ሕዝብ ነው። ስለዚህ በሕዝቡ ውሳኔ ማመን ነው ከሁላችንም የሚጠበቀው እና እኛ መፍታት ያልቻልናቸው ጉዳዮች ለሕዝብ ውሳኔ የሚቀርቡበት እድል ይኖራል። ከዛ ውጭ ደግሞ ቅድም ጀዋር እንዳለው ለረጅም ጊዜ ምናልባት እስከ ወዲያኛው ልዩነቶች ሆነው የሚኖሩ አጀንዳዎች ሊኖሩ ይችላል። እሱን ለምርጫ ሂደት እንተዋለን፣ ለዲሞክራሲ ሂደት እንተዋለን። አሜሪካን ከ200 ዓመት በላይ በዲሞክራሲ የኖረ ሀገር ነው። ዴሞክራትና ሪፐብሊካን እስካሁን ድረስ ያልተስማሙባቸው አጀንዳዎች አሉ አይደለም? በጠበንጃ አያያዝ ፖሊሲ ላይ አልተስማሙም፣ በውርጃ ፖሊሲ ላይ አልተስማሙም፣ በሞት ፍርድ ላይ አልተስማሙም፣ በተመሳሳይ ጾታ ጋብቻ ላይ አልተስማሙም። ሁልጊዜ እነዚህ አጀንዳዎች የምርጫ አጀንዳ ሆነው ቀጥለዋል። ወደፊትም ሊቀጥሉ ይችላል። በእኛም ሀገር ማንስማማባቸው አጀንዳዎች ሊኖሩ ይችላል። የተለያየ የፖለቲካ ኃይል ሆነ በምርጫ ጊዜ በምርጫ ዘመቻ ለህዝብ እያቀረብን ምንቀጥልባቸው ልዩነቶች ሊኖሩ ይችላል። ስለዚህ መገንዘብ ያለብን የኢትዮጵያን የፖለቲካ ሁኔታ ከባድና ውስብስብ ያደረገው የአጀንዳው ክብደት አይደለም። ኢትዮጵያ በታሪክ ወይም በሌላ ዓለም ያልገጠመ ችግር ገጥሟት አይደለም። ዛሬ እኛ የገጠመንን ችግር ብዙ ህዝቦችና ሀገሮች በተለያየ የታሪክ አጋጣሚ ገጥሟቸው ተሻግረውታል። ከባድና ውስብስብ ያደረገው የአጀንዳው ክብደት ሳይሆን የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እኛ በውይይት በድርድር ማናምን፣ በሰጥቶ መቀበል ማናምን፣ የኔ ብቻ መንገድ ትክክል ነው የምንል መሆናችን ነው። እኛ በውይይትና በድርድር ችግርን ከመፍታት ይልቅ በጠበንጃ በማሸነፍ በማሳመን ብቻ እንፈታለን የሚል የተበላሸ የፖለቲካ ባህል ስላለ የዚህን የፖለቲካ ባህል ችግር ተረድተን ወደ ሰጥቶ መቀበል፣ ወደ ውይይት፣ ወደ ድርድር ፖለቲካ ከመጣን የማይፈታ የማይታረቅ ቅራኔ ያለ ማለት አይደለም። የኢትዮጵያን ፖለቲካ ውስብስብ ያደረገው የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እሱን እስከፈታን ድረስ አስቸጋሪ ሁኔታ የለም እና በጣም ከባድ ዳገት መስሎ የሚታያቸው ሰዎች፣ አይቻልም ብለው የሚያምኑ ሰዎች የተሳሳተ መንገድ ነው። ይቻላል እና የትግል እንቅስቃሴም ስናደርግ ከይቻላል መንፈስ ነው መነሳት ያለበት። ቅድም ያልከው ነገር አለ። አሁን በግምገማ ረገድ በትጥቅ ትግል የሚያምኑት በሰላማዊ መንገድ የምናምነው ምን አይነት ስርዓት ነው የሚያስፈልገው፣ ምን አይነት ለውጥ ነው የሚያስፈልገው የሚለው ላይ መግባባት ላይ እየደረሰ በስልጣን ላይ ያለውን አገዛዝ በሚመለከትም መግባባት አለ። ልዩነታችን መንገዱ ላይ ነው። አንደኛው በትጥቅ ትግል ነው የሚሄደው ይላል፣ ሌሎቻችን ደግሞ በሰላማዊ መንገድ ነው የሚሄደው። ልዩነታችን መንገዱ ላይ ነው እንጂ አገዛዙን በመበየን በመገምገም ረገድ ወደፊት እንዲመጣ የምንፈልገውን ስርዓታዊ ለውጥ በማለም ረገድ የተቀራረበ አመለካከት እየተፈጠረ ነው። ስለዚህ አንድ የሽግግር ሂደት ይመጣል ሲባል ሰላማዊ መድረክ ነው የሚፈጠረው። ክላሽን ኮፕ ይዘህ አዳራሽ ውስጥ ገብተህ የምትደራደርበት ሁኔታ የለም። 83 ዓመተ ምህረት እኮ በአግባቡ ባይቀጥልም አንድ የሽግግር ሂደት እኮ ኢትዮጵያ አልፋለች አይደል? የታጠቁትም ኃይሎች በሰላማዊ መንገድ የሚያምኑትን ፓርቲዎች አንድ ላይ ተቀምጠው እኮ አንድ የሽግግር ሂደት እኮ መርተዋል። የሽግግር ሂደቱን ዘላቂነት ባለው የኢትዮጵያን ሕዝብ በሚጠቅም መልኩ አልመሩትም፣ ሌላ ጥያቄ። ግን ጫካ የነበሩትም በውጭ ሀገር በስደት የነበሩትም አዲስ የተቋቋሙትም ፓርቲዎች እኮ አንድ ላይ ሆነው እኮ መምከር እኮ ችለዋል። ስለዚህ ወደፊትም የስልቱ ልዩነት እንቅፋት ያ የሽግግር ሂደት ውስጥ
መግባት እስከቻልን ድረስ የትጥቅ ትግል እምነት ያለው በሰላማዊ ትግል እምነት ያለው ወደዛ አይነት ድርድርና ውይይት ሲገባ አንድ ነው የሚሆነው መስመሩ ሰላማዊና ህጋዊ መንገድ ነው የሚሆነው ውይይትና ድርድር ነው የሚሆነው ጠበንጃ አይደለም መፍትሄ የሚሆነው ጠበንጃ ያ ውጤት እስኪመጣ ድረስ በጠበንጃ የሚያምኑ ኃይሎች ይዘው መቀጠላቸው የሚቀር አይደለም እኔም ፈለኩ አልፈለኩ ጀዋር ፈለገ አልፈለገ አገዛዙ እስካለ ድረስ ያገዛዙ ባህሪ አሁን ባለው ሁኔታ ሁላችሁንም በኃይል በጉልበት አንበረክካችኋለሁ የሚል ሆኖ እስከቀጠለ ድረስ የጠበንጃ ትግል ኢትዮጵያ ውስጥ ፈለግነው አልፈለግነው መቀጠሉ አይቀርም ይሄን ሪያሊቲ ሁላችንም መረዳት መቻል አለብን ነገ አዲስ የሽግግር ሂደት ይፈጠር ስንል ግን በሽግግሩ ሂደት ችግሮች የሚፈቱት በጠበንጃ አይደለም በኃይል አይደለም በጉልበት አይደለም በሰላማዊ መንገድ በውይይት በድርድር ስለዚህ የስልት ልዩነታችን እዛ ላይ ያቆማል ወደ አንድ ወጥ ስልት እንመጣለን ማለት ነው እና ይሄንም እንደ ችግር ማየት ተገቢ አይመስለኝም እንኳንስ አዲስ የሽግግር ሂደት ውስጥ ገብተንና አሁንም ቢሆን በኢትዮጵያ ተጨባጭ ሁኔታ የሀገራችንን ወቅታዊ ሁኔታ ለመለወጥ የስልቱ ልዩነት ትልቅ እንቅፋት መሆን አለበት የሚል እምነት የለኝም በትጥቅ ትግል የሚያምኑት ኃይሎች በሰላማዊ ትግል የምናምነውን ኃይሎች ምርጫ ማክበር አለባቸው በሰላማዊ ትግል ኢትዮጵያ ውስጥ ለውጥ ሊመጣ እንደሚችል አምኖ መቀበል አለባቸው በሰላማዊ ትግል የምናምነው ደግሞ አሁን ትጥቅ ትግል ውስጥ ያሉ ኃይሎች ትጥቅ እንዲያነሱ ያስገደዳቸው አገዛዝ መኖሩን አምነን መቀበል አለ የጠበንጃ ፍቅር ኖሯቸው የመገዳደል ፍቅር ኖሯቸው የመዋጋት ፍቅር ኖሯቸው ሳይሆን በሰላም ችግርን መፍታት የማይችል አገዛዝ ገፍቶ እዛ ውስጥ ያስገባቸው መሆኑን አምነን መቀበል ሪኮግናይዝ ማድረግ አለ እንኳንስ ያኔ አዲስ የሽግግር ሂደት ውስጥ ችግሮች በውይይት በድርድር የሚፈቱበት ሂደት ውስጥ ገብተንና አሁንም ራሱ አንዳችን የሌላችን እንቅፋት ሳንሆን በየፊናችን ጠንካራ የሆነ ሊተጋገዝ የሚችል ትግል ማድረግ እንችላለን የሚል እምነት ነው ያለው እና በሱ መልኩ ማየት ያለብን ይመስለኛል በጣም ጥሩ ጀዋር በዚህ ጉዳይ ላይ ኢትዮጵያ ውስጥ ያለ አማጺ ክላሽን ታቅፎ የተወለደ የለም እኮ እና እነኛ አማጺያኖች ስናያቸው ልክ ከቶራ ቦራ የመጡ እናት መስረዴ ወንድሞቻችን እኮ ናቸው ከኛ ጋር የፖለቲካ ትግል ውስጥ የነበሩ ናቸው የወል አብዛኛው እኮ ቀይሮ የነበረ በሰላማዊ ትግል ሲታገል የነበረ ነው ፋኖ እኮ ጎንደር ላይ ሲታገል የነበረ ነው ወይ ደግሞ ኤርትራ በረሃ እኮ የነበረ ነው እነዚህ ሎክ ፖለቲካ ምህዳሩ ጠቦ ተገፍተው ነው የወጡት የፖለቲካ ምህዳሩ የተስተካከለ ሲመስላቸው መጥተዋል እኮ ዛሬ እኮ ፋኖም ዛሬ ወይሌ ውስጥ ያሉት ሲኒየር አመራሮቹ ወረጋ የነበሩ ሰላም ሲመጣና ሽግግር እድል ሲመጣ ወደ ሀገር መምሰሪያቸው አስቀምጠው እኮ የተመለሱ ናቸው በፋኖ ውስጥም ያሉት በግንቦት በሰባት በአርበኞች ምናምን የነበሩ አስቀምጠው ወደ ሰላም የተመለሱ ናቸው እኮ ተገፍተው እዛ የወጡት እኔ እርግጠኛ ነኝ ምናቃቸዋለን ሰዎች ተገብተው የወጡ ናቸው ሰላማዊና ፍትሃዊ የሆነ የፖለቲካ ምህዳር ካለ ለመመለስ የሚያስቸግራቸው ሰዎች አይደሉም እንደሚወራው ጽንፈኞች አይደሉም ችግር ገፍቶ ንዴት ቁጭት ወደ ጽንፍ የገፋቸው ማለት this is very important to ለኔ እየሰማ ነው ከአመራሩ አንድ ሁለተኛ አሁን ባለው የኢትዮጵያ ነባራዊ ሁኔታ በጉልበት ስራ ተገለብጥ ይሆናል እንጂ በጉልበት የአንድን ቡድን የአንድን አማጺ የበላይነት የሚያንጸባርቅ መንግስት መመስረት አይቻልም ያ ቢቻል ኖሮ አብይ አህመድ ነበር ተንደላድሎ ሁሉን ጸጥረጭ አድርጎ ራሱን ሰባተኛ ንጉስ የሚያደርገው ማድረግ ቻለ አልቻለም ታንኩንም ባንኩንም ተቆጣጥሮ የህወሓት አገዛዝ መቆየት አልቻለም የአብይ አህመድ አገዛዝ መቆየት አልቻለም ስለዚህ አሁን ያሉ አማጺያኖች ከለውጥ በኋላ ለምሳሌ በለስ ቀንቷቸው አራተኛ ሴናሪዮ ባስቀመጥኩ መሰረት ስርዓቱን በነሱ የበላይነት እንኳን ቢገረሰስ ያንድ የቡድን የበላይነት ያለው መንግስት መመስረት አይቻልም ይሄንን የሚረዱ ይመስለኛል ይረዳሉ ቀደም እንዳልኩት የለፉት አመታት ጦርነት የታሰም ብለሲንግ ፎር አስ ሃምብሊንግ ኢፌክት አለው በኢትዮጵያ ልሂቃን ላይ ይሄ መታየት አለበት ሁለተኛው አይ ቲንክ ለለቱ ባነሳው ላይ የፖለቲካ ባህላችን ግን የምን ፕሮዳክት ነው
ፖለቲካል ሊቃኑ ሪጂድ የሆኑበት ሰጥቶ መቀበልን ባህል ያላደረጉበት ስላልተለማመዱት ነው። ባህል የፖለቲካ ባህል የልምምድ ውጤት ነው። የፖለቲካ ታሪካችን የአምባገነናዊ ስርዓት አገዛዝ የፖለቲካ ምህዳሩ የተዘጋ በሀገሪቱ ውስጥ ከአገዛዝ ወደ ታች የሚተላለፍ ቨርቲካል ብቻ ግንኙነት ስላለ በፖለቲካ ቡድኖች በማህበረሰብ ቡድኖች መካከል የጎንዮሽ ክርክር ድርድር ባህል የለም። ለዚህ ነው ሪጂድ የሚሆነው። ጎረቤታችን ኬንያ ብትወስደው ገበያ ነው የሚመስለው ፖለቲካው። ለምን? ከኮሎኒያል ዘመን ጀምሮ የነበረው የፖለቲካ ካልቸር ኢቭን በሞይ አፋኝ ዘመን ራሱ the political marketplace was open enough for transaction, for compromise, for debate, for discussions. የኢትዮጵያ ግን አገዛዞቹ አፍነው ስለሚቀጥሉ እኔም ያላናገርኩት የፖለቲካ ቡድን የፖለቲካ አመራር ያለ አይመስለኝም። እዛ ሀገር ውስጥ ሁኔታዎች የምህዳሩ መስፋት፣ ያለመተዋወቅ፣ ያለመነጋገር በቀጣይነት ለመወያየት የሚያመች የፖለቲካ ምህዳርና ፎረም አለመኖሩ እንጂ እኔ በኢትዮጵያ ፖለቲካ ምህዳር ውስጥ አክራሪ የምለው ሰው አላየሁም። Actually, our political leadership, our political elite are much more flexible, much more moderate than people think. አብዛኛው ስም መጥራት አልፈልግም እንጂ አካባቢ ያሉትንም መንግስት ውስጥ ያሉትንም በአብዛኞቹ አቃቸው። የሚያስፈልገው ቅድም ያልኩ የፖለቲካ ምህዳሩ የሚገዛበትን የሚተዳደርበትን ሩል ኦፍ ዘ ጌም ማዘጋጀት ነው። አሁንም እያልን ያለነው ቅድመ ዝግጅት ያስፈልጋል እያልን ያለነው ያሉ ድንበሮችን ጥሰን በመቀራረብ ልዩነቶችን አስቀምጠን ልዩነቶች የሚገዙበት የሚፈቱበት ድርድርና ፉክክር የሚካሄድበትን የጫወታ ጌም ካሁኑ ማዘጋጀት አለብን። አንዳንድ ልዩነቶች በትግል ጊዜ ይፈታሉ፣ አንዳንድ ልዩነቶች በሽግግር ጊዜ ይፈታሉ፣ የተቀሩ ልዩነቶች ደግሞ በዲሞክራሲ ጊዜ ይፈታሉ። የቶቹ ናቸው የሚለውን አሁኑ ማስቀመጥ ነው የሚያስፈልገው ነው እያልን ያለነው። እሺ ወደ መውጫ ከመሄዳችሁ በፊት አንድ ኢንተርቬኒንግ ፋክተር አለ ለሁለታችሁም። ይሄንን ማነሳው ስለሚመለከታችሁ ነው። አነሰም በዛም ከፖለቲካ ፓርቲ ውስጥ የቆያችሁ ጀዋርም ቢሆን ሪሰንትሊ የፖለቲካ ፓርቲ አባል ሆነ የምትንቀሳቀስነ ልደቱም የሚታወቅ ነው። እድሜ ልኩን የፖለቲካ ፓርቲ ሲያደራጅ ሲመራ የቆየ ሰው ነው። ከትግል አንጻርም የሰላማዊ ፖለቲካ ትግል ውስጥ ነው ያላችሁትና የአነሰም በዛም እነኚህ ፖለቲካ ፓርቲዎች አሉ። ምርጫ ተብዬው ከ10 ወር በኋላ ይመጣል፣ ምርጫ 2018። እሱ ነው ኢንተርቪኒንግ ፋክተር ያልኩትና ይሄንን ዝግጅት በምታደርጉበት ሂደት ትግልን በምታደርጉበት ጊዜ ይሄ የምርጫ ጉዳይ ይመጣልና ከዚህ ጋር ተያይዞ ከስትራቴጂ አንጻር አቶ ልደቱ ከአንድ ዓመት ተኩል በፊት ስለ ምርጫ ጽፏል። እንደውም እንዴት እሱን ትጽፋለህ ተብሎ ያልደረሰበት ወቀሳ አልነበረም፣ እንደ ስትራቴጂ እንጠቀም ምርጫውንም ብሎ። ስለዚህ አሁን 10 ወር ነው የቀረውና እዚህ ጉዳይ ላይ አንደኛ ምርጫ ይኖራል ብላችሁ ታስባላችሁ? አሁን ባለንበት ሁኔታ ከአገዛዝም ባህሪ ሁኔታ፣ ሁለተኛ ምርጫ የሚኖር ከሆነ በዚህ ትግል ውስጥ ምርጫንስ እንዴት አምጥታችሁ ነው የምታሰናስሉት የሚል ጥያቄ ነው። እና አጠራጠር ባለ መልኩ ብትመልሱልኝ። ከልደቱ ብጀምር ይሻላል። ወይ ምርጫ ይካሄዳል ወይ እርግጠኛ ሆነን መናገር አንችልም። ትንሽ አንጻራዊ መረጋጋት ካለ የሚፈልገው ይመስለኛል አገዛዙ ያለምንም የተቃዋሚዎች ጫና የተለመደው አይነት ብቻውን ከራሱና ከጥቂት አጃቢዎቹ ጋር ተወዳድሮ የ5 ዓመት ኮንትራቱን ለማደስ ጥረት ማድረጉ የሚቀር አይመስለኝም። ግን ደግሞ እርግጠኛ ይካሄዳል ወይ የሚለው ለምሳሌ አሁን ከፊታችን እያንዣበበ ያለ የጦርነት ዳመና አለ። ከፊታችን ባለ ማንኛውም ጊዜ ሊፈነዳ ይችላል። ከትግራይ ጋር ወይም ከኤርትራ ጋር ጦርነት ውስጥ የሚገባ ከሆነ ሪሊ በዚህ አጭር ጊዜ ውስጥ ምርጫ ማካሄድ ይቻላል ወይ? በጣም አጠራጣሪ ነው። ላይቻል ይችላል። ምናልባትም ደግሞ የታጠቁት ኃይሎች አሁን የመጠናከር አዝማሚያ እያሳዩ ነው። አብዛኛውን የሀገሪቱን ክፍል ከ50% በላይ የሆነውን ከተቆጣጠሩት ከዛ ባነሰ አካባቢ ተመርጠህ መንግስት መሆን ምንም ትርጉም አይኖረው። ሪሊ ምርጫው ይካሄዳል አይካሄድም የሚለውን በእርግጠኝነት መናገር የሚቻል አይመስለኝም። ዞሮ ዞሮ በእኔ በኩል ያለኝ አመለካከት ምንድን ነው? አሁን ኢትዮጵያ የደረሰችበት ሁኔታ በምርጫ የሚፈታ አይደለም። እንኳንስ አሁን ያው
ሁላችሁም ታውቃላችሁ ገና ከ5 ዓመት በፊት ጀምሮ ብልጽግና በምርጫ ችግራችን ይፈታል የሚል አጀንዳ ይዞ ሲመጣ ነው አሁን ያለው ሁኔታ በምርጫ የሚፈታ ችግር አይደለም እንደው ምርጫው ያለብንን ቀውስና ችግር የበለጠ ሊያባብሰው ይችላል ወደ ሌላ ትርምስ ውስጥ ሊከተን ይችላል እንጂ አሁን አንድ ውጤታማ የሆነ ሽግግር ባላካሄድንበት ሁኔታ በጨዋታው ሜዳ ባልተስማማንበት ሁኔታ በጨዋታው ህግ ባልተስማማንበት ሁኔታ የጨዋታውን ህግ ደግሞ አብረን ባላዘጋጀንበት ሁኔታ የሚካሄድ ምርጫ ያው አምባገነን ኃይልን ህጋዊ ሽፋን ሰጥቶ ለማስቀጠል ካልሆነ በስተቀር ካለፉት ምርጫዎች የተሻለ ውጤት አይኖረውም ፋይዳ አይኖረውም ነው ስንል የነበረው በዛ ረገድ የተለየ አመለካከት የለኝም እንዳውም አሁንማ በጭራሽ በምርጫ የሚፈታ የኢትዮጵያ ችግር የለም ያ ማለት ግን ምርጫ መካሄዱ የማይቀር ከሆነ ደግሞ ምርጫ አንድ የትግል መድረክ መሆኑን ተቃዋሚዎች ማወቅ አለባቸው እጃቸውን አጣጥፈው አሳልፈው ላገዛዙ መተው አለባቸው የሚል እምነት የለም አስፈላጊውን አቅምና ሁኔታ የፈቀደውን ዝግጅት አድርጎ በምርጫው ውስጥ ገብቶ ሁለት ነገር ማሳካት ይቻላል ብዬ አምናለሁ አንደኛ ይሄ አገዛዝ እየቀጠለ ያለው በአፈና በተጽዕኖ በጉልበት ብቻ እንደሆነ ማሳየት ይቻላል የሚል እምነት አለ ሁለተኛ የምርጫውን ሂደት ለትግሉ መጠናከር ህዝቡን ለማነቃቃት ለማነሳሳት ለማስተባበር መጠቀሚያ ማድረግ ይቻላል የሚል እምነት አለ በምርጫ ሂደት አነሰም አደገም ለማስመሰልም ቢሆን የመገናኛ ብዙሃን ለቀቅ ይላል በህብረተሰብ ውስጥ ገብቶ የምርጫ ዘመቻ ለማድረግ የተወሰነ አንጻራዊ ነፃነት ሊገኝ ይችላል እነዚህ ቀዳዳዎች ሁሉ በአግባቡ ተጠቅሞ የስርዓቱን ማንነት ማጋለጥ ትግሉን ለማጠናከር ሂደቱን መጠቀም ተገቢ ነው ብልጠት ነው ብዬ ነው ማምነው ስለዚህ ምርጫው ይካሄዳል አይካሄድም እርግጠኛ አይደለሁም የሚካሄድ ከሆነ ግን ተቃዋሚው ኃይል ዝም ብሎ ለቆ ሊተውለት ይገባል የሚል እምነት የለም ምርጫን በማቀብ ደረጃ የሚያምኑ የፖለቲካ ኃይሎች እንዳሉ አምናለሁ አውቃለሁ አስፈላጊ ሆኖ ሲገኝ ምርጫን ማቀብ ተገቢ ነው የሚል እምነት እኔም አለ መቼ ነው ማቀብ ያለብን የሚለውን ግን በጥንቃቄ ማየት ያለብን ይመስላል መብቱን ተጠቅሞ ዜግነቱን ተጠቅሞ እያንዳንዱ ህዝብ ለምርጫ መመዝገብ አለበት ብዬ አምናለሁ የምርጫ ካርድ ማውጣት አለበት ብዬ አምናለሁ ተቃዋሚዎች ደግሞ በዛ ሂደት ውስጥ ገብተው አገዛዙ ለእውነተኛ ለነፃና ፍትሃዊ ምርጫ ያልተዘጋጀ መሆኑን በበቂ መጠን ማጋለጥ አለባቸው ማሳየት አለባቸው ብዬ አምናለሁ አስፈላጊም ከሆነ ከምርጫ መወጣት ያለበት እነዚህ ሂደቶች ከታለፉ በኋላ የምርጫ ካርድ ሳይዙ ከቤት በመቀመጥ ሳይሆን የምርጫ ካርድ ዜግነታቸውን መሰረት አድርገው ከያዙ በኋላ በምርጫው ባለመሳተፍ ነው ትርጉም የለሽ ማድረግ የሚቻለው የምርጫውን ሂደት ስለዚህ በዚህ ምርጫ ልናገኘው የሚችለው ጥቅም ምንድነው የተሳትፏችን መጠን እስከምን ድረስ ነው መሆን ያለበት የሚለውን ነገር ሰከን ብሎ መገምገምና መወሰን ያስፈልጋል አንዳንድ የፖለቲካ ኃይሎች ካሁኑ በምርጫው አንሳተፍም የሚል ውሳኔ ላይ እየደረሱ እንደሆነ አይቻልም እኔ ተገቢ ነው የሚል እምነት የለም ሰከን ተብሎ ጥቅምና ጉዳቱ ተመዝኖ መወሰን ያለበት ጉዳይ ይሄ ትልቅ የትግል መድረክ ነው ዝም ብለን አሳልፈን ለገዢ ፓርቲ ልንሰጠው አይገባም ገዢ ፓርቲ የሚፈልገው እንደዛ ነፃና ፍትሃዊ ምርጫ አይካሄድም ብለን ተስፋ ቆርጠን ወደ ምርጫው እንዳንገባ ነው የሚፈልገው እና ብቻውን ምን ላደርግ ይችላል መሸነፋቸውን ስለሚያውቁ አልተወዳደሩ የሉም ምን አድርግ ነው የምትሉኝ ብሎ መቀጠል ነው የሚፈልገው ይሄን እድል መስጠት የለበትም ስለዚህ በምርጫ ጉዳይ ላይ ስለሚኖረው ተሳትፎ እያንዳንዱ ፓርቲ ጥቅምና ጉዳቱን በሰከነ ሁኔታ መዝኖ መወሰን አለበት በስሜት መወሰን አለበት የሚል እምነት እና በእኔ እምነት ደግሞ ምርጫን እንደ አንድ የትግል መሳሪያነት መጠቀም ተገቢ ከምርጫ ራስን ማቀብ የሚያስፈልግ ከሆነም ደግሞ ፓርቲዎቹ አይደለም ከማንም በላይ ራሳችን ማቀብ ያለበት ህዝቡ ነው ማቀብ ያለበት ህዝቡ ማቀብ ያለበት ደግሞ በዜግነት ድርሻው የመራጭነት ካርዱን ከያዘ በኋላ ሳይዝ አይደለም የፖለቲካ ትርጉሙ የተለያየ ስለዚህ ይሄን በጥንቃቄ ማየት በሰከነ ሁኔታ በጉዳዩ ላይ መወያየት ጥቅምና ጉዳቱን በአግባቡ መመዘን እና መወሰን ያስፈልጋል እንዲሁ ዝም ብሎ የፖለቲካ መሪዎች ብቅ እያሉ ምርጫ እንወዳደራለን አንወዳደርም እያሉ ሐሳብ መስጠት ተገቢ አይመስልም ይሄ አንድ ትልቅ ትኩረት የሚያሻው በጥንቃቄ መወሰን ያለበት አጀንዳ ነው የሚል እምነት አለ